بسم الله الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين أما بعد እንግዲህ ከዚህ በመቀጠል ባለፈው ጥር 6 2018 ሮብ ሌሊት ከሌሊቱ 7 ሰዓት አካባቢ በተፈጠረ ድንገተኛ የእሳት አደጋ ንብረታቸው የወደመባቸው ወንድም እህቶች ጋር ያለነው ዛሬ የነዚህን ወንድምና እህቶቻችንን ችግራቸውን ለመካፈል እንባቸውን ለማበስ አብረን መቆሚያው እንደ እምነትም በሁማኒቲም ደረጃ ያው ስለምንገደድ እነዚህ ወንድሞቻችን እህቶቻችን ጋር ሆነን ከተጎጂዎች ጋር በመሆን የእርዳታ ማሰባሰብ ፕሮግራም ወይም ማቋቋም በሚል በዞን መጅሊስ በከተማ መጅሊስና በከሚሴ ከተማ አስተዳደርም አስተባባሪነት ጭምር ሁኔታዎች ተጣርተው ለአርብ ምሽት ከኢሻ ሰላት በኋላ ከ2 ሰዓት ተኩል በኋላ የላይቭ ፕሮግራም ይኖረናልና በአለም ዙሪያ ያላችሁ ወንድም እህቶች ይሄ ጥሪ የሚደርሳችሁ በሙሉ እዚህ ኸይር ስራ ላይ ተሳትፋችሁ እነዚህን ወንድሞቻችንን አቋቁመናቸው ወደ ስራ እንዲመለሱ የምናደርግበት ፕሮግራማችንን እንድናሳካ ከጎናችን እንድትሆኑ ጥሪያችንን እናስተላልፋለን። الراحمون يرحمهم الرحمن ارحموا من في الارض يرحمكم من في السماء ነው። አዛኙ አላህ ያዝንላቸዋል። በመድር ላይ ላሉት ለተቸገሩት ድንገት አደጋ ለደረሰባቸው በተለያየ ጉዳይ ሀዘን ውስጥ ለገቡ ሰዎች ዘኑ የሰማዩ ጌታ ደግሞ አላህ ረብል ዓለሚን ያዝንላችኋል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ሁላችንም ከልባችን አዝነናል በአደጋው። እዝነታችንን ደግሞ አሁን በመንችለው አብረናቸው በመቆም እንድንገልጽ ጥሪን አስተላልፋለሁ። ይሄም የሚሆነው ሁሉም ፈሊንፊቅ ذو ساعة من ساعته ነው። የግድ ገንዘብ ብቻ አይደለም። ሁላችሁም በምትችሉት ለነዚህ ወንድሞች ዱዓ በማድረግ ገንዘብ ያለው ገንዘብ በመስጠት ሌላው ደግሞ በዘመናዊው ሶሻል ሚዲያ ቋንቋ ተደራሽ እንዲሆን በማድረግ ሁላችሁም ከጎናቸው እንድትቆሙ እንደ አንድ ከሚሴ ከተማ ነዋሪ እንደገና በዞናችን መጅሊስ ስም ጥሪን አስተላልፋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።